እንደዚህ መጫወቻ እንኳን ጥሩ አይደለም። አይ ድኗል። እሱማ እኔም ለመስክርለት ጌታ ኢየሱስ ክርስቶስን አምኖ የተቀበለ ሰው መዳኑን አያውቅም። ኃይልሻ መዳኑን ያውቀው፣ ምክንያቱም መመረጡና ለመመረጡን ያውቀው። እኔ ኦርቶዶክስ አይደለሁም። መዳኔን በደንብ ነው የማውቀው። ይሄው ተመርጠሃል በደንብ እሺ። የተመረጠ ሰው የዳነ ሰው ሊጠፋ ይችላል አይችልም? አይ አልጠፋም። የዳነ ሰውማ አይጠፋም። እኔ መስማማለሁ። ካልቪኒስት አይደለሁም ግን የዳነ ሰው የለም። ቆይ እሺ፣ ይኸውልህ አሁን የዳነ ሰው ሊጠፋ ይችላል አይችልም? አይችልም። ሰው ከዳነ አይጠፋም። ቀሲስ የዳነ ሰው ልጅ ቆይ አይዱሻ ማምለጫ ነው የፈለጉት። አይ ንገረኝ። የዳነ መልስ ሙለታ መልስ ማምለጫ አዎ አይ ነገርኩት እኮ ነው። የዘላለም ሕይወት አለኝ። በቃ የዘላለም ሕይወት አለኝ ማለት እኮ የተመረጠ ሰው አሁን ተመርጦ የዳነ ሰው ሊጠፋ ይችላል አይችልም? ነገርኩት እኮ ይሄ ግልጽ የሆነ ይችላል አይችልም? ሰው እኮ ሊጠፋ ይችላል አይችልም እኮ አለ እንዴ? አንዴ ላውራ እሺ እንጂ መልስልኝ። መልስልኝ። በቃ አዎ በቃ ሰው በክርስቶስ ኢየሱስ የእግዚአብሔር ልጅ ከሆነ በኋላ ልጅ ወደ አለመሆን ወደ ዲቃላ ወይ ወደ ሌላ ነገር ሊቀየር አይችልም። ልጅ ነው በቃ ለዘላለም። ስለዚህ ከማይጠፋ አለቀ ልጅ ነው። በጣም ጥሩ። ሙስሊም ቢሆንስ? ክዶ ሙስሊም ሊሆን ይችላል። ማስረጃ ከካደ ምን ይሆናል ነው? ቆይ ኃይሉ ቆይ ማስረጃ በመጽሐፍ ቅዱስ አንድ ሰው እኮ ማስረጃ ያምጡ። ቆይ ማስረጃ ሰጣለሁ እዚህ። ቆይ በቃ ሙስሊም ቢሆን ይሄ this is subject ስለ ቲዮሎጂ ያወራን ሰብጀክቲቭ ነገር ያወራን። ቆይ ይኸውልህ ቆይ አንደኛ ሙስሊም ቢሆንስ? ለምሳሌ ካልቪኒስት የነበረ ሰው ሙስሊም ቢሆንስ? አይውሉት አንድ ነገር ልንገሩት። በመጀመሪያ ደረጃ ምን ያልገባውት ነገር አለ መሰሉት? ቀሲስ ቆይ ይጠፋል አይጠፋም ነው? አይ እሱን ቆይ ምንድነው ላወራ ምንድነው? ቆይ ጠይቀው ቆይ ይላል። ቆይ እስቲ ቆይ ልንገረን። አሁን ጥሩ ጥያቄ ጠይቀዋል። ጠይቀው ሊመልሱ ነው የፈለጉት ወይ ስለምንፈልግ ሙለታ አብራራልን። እሳቸውን ጥያቄ አግኝተዋል? የእሳቸው ጥያቄ ግሪ የሆነ ነገር ግን አያስወሩም። ከዳነ በኋላ በሆነ አጋጣሚ ሃይማኖቱን ትቶ አልፈልግም ክርስትናን እስላሞኛለሁ አሁን እንደምንሰማው ማለት ነው። እንደነዚህ ሰዎች እንዴት ነው አሁን አንተ የኛን ተውና ገባኝ አስረዳና። እኔ ራሴ መማር ፈልጋለሁ ይሄን ነገር። እስቲ መልስ አስረዳና ነገር። በመጀመሪያ ደረጃ አንድ አገጫ ሌላ ሰው ሊሰጡ አይችልም። ምን ማለት ነው? አሁን የቀሲስ ሰብጀክቲቭ ነው ያልኩት የቴዎሎጂ አይደለም። ባይዘው ይሄ እንዴ እውነት ለመናገር በጣም ነው ማዝነው። ከቀሲስም አልጠብቅም እውነት ለመናገር ማለት ምንም እንኳን ወንጌሉ አስረዳኝ እኮ ነው ጥያቄ እኮ ነው የጠየቅነው። ኃይለ አንተ ልነግሮት ምን ማለት ነው? በመጀመሪያ ደረጃ አንድ ሰው ዳነ ሲባል መዳኑን ራሱ ነው የሚያውቀው እንጂ እኔ ስለ እከሌ መዳንን እርግጠኛ ልሆን አልችልም። ከኔ ጋር አብሮ ቃለ ሕይወት ሆኖ ሊያመልክ ይችላል፣ ሊዘምር ይችላል፣ አላውቅም። ስለዚህ ሰብከኝ ቆይ ቀሲስ ይመልስልን። ጥሩ ነው፣ ጥሩ እየመጣ ነው። እሺ ልመልስ። አንድ ሰው መዳኑን በተመለከተ እሱ ያውቃል። እኛ መዳኑንም አለመዳኑንም ማረጋገጥ አንችልም። ነገር ግን የሆነ ጊዜ ከወጣ ምን ልንል እንችላለን? ከቤተ ክርስቲያን ከወጣ ከእግዚአብሔር ጉባኤ ከወጣ ምን ልንል እንችላለን? ይሄ አንደኛ ዮሐንስ ምዕራፍ 2 ከቁጥር 19 ጀምሮ እንዳለ ከኛ ዘንድ ወጡ ይልና ዳሩ ግን ከኛ ጋር ስላልነበሩ ከኛ ጋር ነበሩ ግን ከኛ ጋር በትክክል ስላልነበሩ ስላላመኑ ወጡ። ከኛ ጋር አለመሆናቸውን ይገለጽ ዘንድ ወጡ ብሎ በግልጽ አስቀመጠ። ምን እያልኩ ነው? ሐዋርያው ዮሐንስ አብረውት እያሉ ከሱ አማኞች እንደሆኑ ሊያስብ ይችላል። አማኞች አይደሉም ብሎ ግን ሊያውቅ አይችልም። ይሄንን የማወቅ ማንም ስልጣን የለውም። ባይዘው ሐዋርያው አንድ ሰው ለዚህ ነው። ስለዚህ አንተ አሁን መዳንክንና ለመዳንክን አይታወቅም። አልሰሙኝም። አዩ እኔ ቀሲስ አላዳመጡትም። እሱማ ራሱን ያውቃል። አይደለም ቀሲስ አላዳመጡትም እያለ ያለው ልድገመው ነኝ። ሙለታ ያለው አዳምጡኝ ሁላችሁም እዚህ ጋር። አንድ ሰው ለምሳሌ ቸርች ውስጥ ሁላችንም አብረን እናመልካለን። ኳየርም ፓስተርም ሊሆን ይችላል።
ሁላችንም አብረን ማምለካችንን ብቻ ነው የምናውቀው። መዳናችንን ግን ግለሰቡና እግዚአብሔር ብቻ ናቸው የሚያውቁት። ድኛለሁ ብሎ ያምኛለሁ ብሎ ቆይ ኃይሉሽ እንደሱ አይደለም እያለ እኮ ነው። ሙለታ አዳምጠኝ። ጭራሽ አልሰሙኝም። ተረድቻለሁኝ። አልሰሙኝም በትክክል እንዴ ስለራስ አይደለም እርግጠኛ አይደለም ያልኩት። እንዴት እንደሰማው ልንገርህ እንድትረዳ እና ኮሬክት አድርገኝ። አንድ ሰው አልክ፣ አንድ ሰው መዳኑንና አለመዳኑን ራሱ ነው የሚያረጋግጠው፣ ራሱ ነው የሚያውቀው። እኛ አናውቅም አልክ። ኦኬ እንደዚህ አይደል ያልከኝ? ትክክል። ስለዚህ ሙለታ ጥያቄ አንድን ሰው አንድ የሰሜንን ሰው ሰበከውና አጠመከው። ይሄ የተጠመቀ ሰውዬ መዳኑንና አለመዳኑን አታውቅም፣ ኮንፈርም አታደርገው። ድንሃት እኔ አይደለም ኮንፈርም ማረገው። በቃ እኔ ይኸውልዎት አንድ ነገር ልንገረው እንዴ። ቆይ ኮንፈርም ማረጋገጫ የለውም ማለት ነው። አንተ ኢየሱስ ጌታ ነው ብሎ ተቀብሏል፣ ምስክርነት ሰጥቷል። ይሄ ሰውዬ መዳኑንና አለመዳኑ ቸርች አታረጋግጥም። ይሄን በምን አውቃለሁ የምሩ እንደተቀበለ? ዋሽቶስ ቢሆን እኔ ኢየሱስ ጌታ ነው ስለው እሺ በምን አውቀህ ነው ታዲያ የሚድኑትና የማይድኑትን? በምን አውቀህ ነው ከአንተ ራስህ ቸርች ውስጥ ካሉ ሰዎች ወጥተህ ሌላን ሰው እንዲድኑ የምታደርገው? በምን አረጋግጠህ ነው ታዲያ? አንተም እኮ ራስህ እርግጠኛ አይደለም ማለት ነው በዚህ አይነቱ ነው። እሺ አንድ ልንገር ጋይስ፣ ለኔ ድል ስጡኝ። ሌላው የጠየቁኝን ልመልስላቸው። በአንተ ቦታ ሆኜ ልመልስላቸው። እኔ አንተን ስለተረዳሁ እኔ አንተን አባባል ስለምጋራው ቀሲስ ሊያዳምጡ አልፈለጉምና እኔ አንተን ፋንታ ሆኜ ለቀሲስ ጣልቃ ይግቡብንና እስቲ አንድ ደቂቃ ብቻ፣ ከዛ በኋላ እርሶ ደግሞ ይነግሩናል። እንዲህ ነው ሙለታ ያለው ልንገሮት ፕሊስ። እንደ 2 ደቂቃ ብቻ እንዳያቋርጡኝ እለቅሎታለሁ። ሙለታ እያለ ያለው ምንድነው? ስለ አንድ ሰው መዳንና አለመዳን ግለሰቡና እግዚአብሔር ብቻ ናቸው የሚያውቁት። እኛ የምናውቀው ምንድነው? ኢየሱስ ጌታ ነው ብሎ በአብ በወልድ በመንፈስ ቅዱስ የሚያምነውን ሰውዬ ወንድም ብለን እንቀበለዋለን። ነገር ግን እስከ መጨረሻ የሚጸና ይድናል። መጨረሻ ላይ አንድ ቀን ወጥቶ ቢሄድና ሙስሊም ቢሆን ወይም ደግሞ ክጃለው ቢል መጀመሪያውኑ ስላልዳነ ነው። ይሄን ሜጀርመንቱን እግዚአብሔርና ግለሰቡ ብቻ ናቸው የሚያውቁት። ለምን እንደመጣና ስለ ግለሰቡ ግን ስለ ራሳችን ግን እናውቃለን። ሙለታ አሁን ስለ ራሱ ያውቃል፣ ስለ ሌላ ሰው አያውቅም። እሱ ሙለታ ድኗል በትክክል። ሌላው ግን ተነስቶ አንድ ቀን ሙስሊም ሆኛለሁ ሻሃዳ ይዞ ሙስሊም ይዞ ቢወጣ በኋላ ሳይሆን የጠፋው መጀመሪያው ቸርች አካባቢ ወይ ሴት ፈልጎ ሊሆን ይችላል የመጣው፣ ወይ የሆነች ቆንጆ ልጅ ተከትሎ ኳየር ስለሆነች አታገባኝም ብሎ ሊሆን ይችላል የመጣው። ቆይ ልጨርስልዎት ቀሲስ። ለምሳሌ አክሱማውያን ደግሞ ቆይ ልጨርስ ትሰጡታለሁ። ከዛ በኋላ አክሱማውያንን ደግሞ ሄዶ እንዴት ነው እነሱንስ የምታውቀው ላሉት ነገር እንደዚህ ነው ጉዳዩ። እሱ እውነት ቅንነት በሰዓት አንድ ሰው ኦርቶዶክሳውያን ቀደም ይሄው ማርያም ለአዳም ቤዛ ነች እንዲህ የሚል በጣም ከመጽሐፍ ቅዱስ የተራራቀ ነገር ይችላል። የማይጠሩት ነገር የለም። ኢየሱስን ግን ያምናሉ። አያምኑም አላልኩም። ስለዚህ ለእነዚህ ሰዎች ወንጌል በሚሰብክበት ሰዓት እባካችሁን ነጠል አድርጋችሁ ኢየሱስ ብቻ ነው የሚያድነው፣ ይሄን ሁሉ ወደ ጎን ተዉ፣ ግድ የለም ኢየሱስ ላይ ፎከስ አድርጉ የሚል ወንጌል ይሰብካል። ይሄ ቀላል ነገር እኮ ነው በጣም። በምን ታውቃለህ ለሚለው ነገር ዲቴል ውስጥ ገብቶ አንተ ድናል አንተ አልዳንክም ለማለት ሳይሆን በደፈናው ነው የሚሰብከው ወንጌል። ሙስሊም ጋር ሄዶ ሲሰብክ ግን በደፈናው ሁላችሁም አልዳናችሁም ወደ ጌታ ነው ይላል። ኦርቶዶክስ ጋር ሲመጣ ግን እኔ እንደሙለታ አልሰብክም። ኦርቶዶክስ ጋር ስመጣ መድኃኒዓለምን ታምናላችሁ፣ እባካችሁ ነጥላችሁ መድኃኒዓለም ላይ ፎከስ በማድረግ ዳግም ተወለዱ። ታምናላችሁ ግን አልተቀበላችሁትም። ብትቀበሉ ኖሮ ኢየሱስን የሚካኤል እኩያ አታረጉትም፣ የገብርኤል እኩያ አታረጉትም።